ደህና ናችሁልኝ? እንዴት ናችሁ? እዚህ ቻናል ላይ አዲስ የሆናችሁ ሰዎች መራዊት እባላለሁ። ዛሬ ደግሞ ፓርት 2 ስፖርት ጆርኒዬን ወይም ስፖርት መስራት ስጀምር የተሳሳትኳቸው ስህተቶች ምን እንደሆኑ ነግራችኋለሁ። ከስፖርቱ አንግል ነው መነግራችሁ። እሺ፣ ከኒውትሪሽን አይደለም፣ ከስፖርቱ አንግል ነው መነግራችሁ። ኒውትሪሽን ሌላ ቪዲዮ ይኖረዋል። አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቤተሰብ ሆኖ ሌትስ ጌት ኢንቱ ኢት። እንደተለመደው እዚች ላይም ስማችሁን የተጠራ ያህል ከነዚህ ስህተቶች መካከል እየተሳሳታችሁ ከሆናችሁ ከረንት ላይ እጃችሁን ከስር አውጡ ኮሜንት ሴክሽን ላይ። እሺ፣ አንደኛ ኳሊቲ ኦቨር ኳንቲቲ የሚባለውን ኮንሰፕት አልረዳም ነበር። ከብዛት ጥራት አይደለ? ይሄ ማለት ብዙ ነበር የምሰራው። አሁን ለምሳሌ ሎወር ቦዲ ነው የምሰራው ብዬ ገብቼ አንድ ሴት ማለት አንድ ማቀፊያ ሴት ስንት ሰራ ነበረ? 20 ምናምን ሰራ ነበር። እሱን እንተውና እንደው በደናው ጊዜ ራሱ አንድ ሴት 15 ድግግሞች ሰራው ከተባለ አንድ ሴት 3 እንደሱ አይነት ድግግሞች ይይዛል፣ ወይም 45 ሬፖችን ቶታሊ ይይዝ ነበር ለኔ። እንደሱ አይነት አንድ ሴት የሚባለውን ስንት ሴት ነበር መሰለኝ የምሰራችሁ? አንድ ፔጅ ላይ እንድንሆን ነው። እሺ፣ እንዲህ ብሬክ ዳውን አድርጌ ማስረዳችሁ። በጣም ብዙ ነበር የምሰራው። ኧረ በስመ አብ 8 9 10 አንዳንዴ በጣም ጎበዝኩ ያልኩ ቀን ደግሞ 12ም ልሰራ እችላለሁ። በቃ ወላ አልቄ ነበር መሄደው። እሱ አንደኛ ከሆነ ሴት በላይ ከ4 ሴት ወይ ከ5 ሴት በላይ ማለት ነው። እንደው ማክሲመም አይሶሌሽንን ጨምሮ 6 ሴት ቢሆን ነው እንጂ ከዛ በላይ አይሆንም። በቃ ፖይንትለስ ነው፣ ለጊዜያችሁ መጫወቻ ነው። ጡንቻችሁ እየሰራ አይደለም። ከመስራት ባሻገር ፋቲግ ሆኖ ደቆ ሪፔር ያለመደረግ ደረጃ ላይ ይደርሳል። ስለዚህ ምን ጊዜም ጥራት ያለው ስራ መስራት ላይ ፎከስ አድርጉ፣ ከብዛቱ አይደለም። ይሄ ማለት ጡንቻ ለማደግ በሌንግዝንድ ፖዚሽን፣ ሾርትንድ ፖዚሽን አንደርስታንድ ታደርጉት። በሁለቱም ፖዚሽን ካሰራችሁት with different exercises like 2 exercises 3 exercises maximum። ከዛ በኋላ ደግሞ ኮምፓውንድ ሙቭመንቶችን ከመስራት ይልቅ ኮምፓውንድ ሙቭመንቶች ብዙ ጡንቻን ልጅ የመጣ መሰለኝ ኮምፓውንድ ሙቭመንቶችን like different muscle groups አንድ ላይ ሆነው የሚሰሩት ሙቭመንት ስለሆነ ብዙ ነገር አድሬስ ማድረግ ትችላላችሁ። in a sense heavy weight lift ማድረግ ትችላላችሁ፣ ፕሮግረስ ማድረግ ትችላላችሁ። ምሳሌ ብሰጣችሁ ስኳት እያደረጋችሁ ከሆነ የፊት እግራችሁ ይሰራል፣ ኮራችሁ ኢንጌጅድ ሆኖ በትክክል ይሰራል፣ ሬክተር ስፓይናችሁ በትክክል ይሰራል፣ ግሉታችሁ ትንሽ የሆነ ያህል ይሰራል። እንደዚህ አይነት እንትን ነው ምነግራችሁ ያለሁት። እንደሱ አይነት ሙቭመንት ካላችሁ አይሶሌሽን ደግሞ ራሱ መቀመጫ ከሆነ የማሰራት እቅድ ያላችሁ ዛሬ እሷን መቀመጫዋን ከመቀመጫ ሚዲየስ ማክሲመስ ብላችሁ በታትናችሁ የምትሰሩበት ኤክሰርሳይዝ ነው። ስለዚህ 2 አይሶሌሽን፣ 3 ደግሞ ሞር ከአንድ በላይ ጡንቻ የሚጠቀም አይነት ሙቭመንት ካላችሁ ሰውነታችሁን ለማሰራት በጣም ከበቂ በላይ ነው። ሳመስልት በጣም ትንሽ ናቸው። ስለዚህ ኮምፓውንድ ሙቭመንቶች ላይ ሆኑ ይችላሉ። የምትሰሯቸው ሙቭመንቶች 4 ኤክሰርሳይዝ በቂ ነው። ጥርት ያለ በአስፈላጊ አይደለም ከዛ በላይ ራሱ። እሺ፣ ሁለተኛ ደግሞ የእንቅልፍን ጥቅም አይገባኝም ነበር። 4 ሰዓትም ተኝቼ ስፖርት ቤት ነኝ፣ 3 ሰዓትም ተኝቼ ስፖርት ቤት ነኝ። እውነት ለመናገር 4 ሰዓት እና 3 ሰዓት የምተኙ ከሆነ ባትመጡ ላይ ይሻላል። ምክንያቱም from your daily to day ወይም ከቀን ወደ ቀን ከዕለት ተዕለት አክቲቪቲያችሁ ስፖርት ቤት ሄዳችሁ ወይም ፊትነስ ወይም ስፖርት ብላችሁ ኢንቴንሽናሊ ከምትሰሩት ውጪ የምትሰሩት አክቲቪቲ ራሱ ሪከቨሪ ያስፈልገዋል። ጡንቻችሁ ስቲል ለዛም እየሰራ ነው። እሺ፣ ለሱ ሁላ ሪከቨር ማድረጊያ በቂ ያልሆነ እንቅልፍ እየተኛችሁ ሌላ ጫና መታችሁ መጨመር ማለት ኢንጁሪ፣ መሰበር፣ መወለቅ whatever you want to call them pulling ምንም ብላችሁ ጥሩት ብዙ አይነት ነገር ታመጣላችሁና ሌላ መዘዝ ታመጣላችሁና እንቅልፍ ተኙ። ምን ያህል ጊዜ ነው ምን ያህል ሰዓት ነው ብንተኛ ሪኮመንድ የሚደረገው? እንቅልፍ እንደው ቢቻል 7 ሰዓት እስከ 8 ሰዓት ድረስ ካልሆነ አትሊስት 6 ሰዓት ተኝታችሁ ነው መግባት ያለባችሁ። እኔ አልተኛም፣ ወፈፌ ነበርኩኝ። ሌላ ደግሞ አንድ በጣም ወደው እዚህ ኢንዱስትሪ ላይ ያለ ሰው you cannot outtrain a bad diet
ሲል ሰምቻለሁ። you can't I used to try to do that እንደፈለኩ በላና ከዛ ግን በትሬኒንጌ በጣም ብዙ ትሬን አድርጌ የበላሁትን አጥፍቼ ከዛ ደግሞ ጡንቻ ማውጣት ይመስለኝ ነበር። ማይሆን ነገር በልቼ ማለት ነው። ኒውትሪሽን it's as important maybe more at this point ለሰውነታችሁ especially ለመቀየር እየፈለጋችሁ especially ለመለወጥ ብላችሁ ከገባችሁና ለሪክሬሽናል ወይም ደግሞ ሲዝናል የሆነ ነገር ነው ብላችሁ ካልገባችሁ የእውነት ለውጥ ከሆነ አላማችሁ ኩሽናችሁ ውስጥ የሚካሄደው ነገር ትልቅ ቦታ አለው እዛ ለውጥ ላይ። እዚህ ማይሆን ነገር እየበላችሁ እዛ የፈለገ እንደው ሙሉ ቀን ለምን አትሰሩም? የፈለገ ብትሰሩ አንደኛ ድሬንድ ትሆናላችሁ፣ ሁለተኛ ለውጡ አይመጣም። ለውጡ ሳይመጣ ሲቀር ደግሞ ዲሞቲቬትድ ትሆናላችሁ። እንዲሁም ቋፍ ላይ ነው ያላችሁት። አስቡት ብቻ ስሩት ሂሳቡን። አንዳንዶቻችሁ ሂሳብ ላይ ጎበዝ ናችሁ like me so ስሩት። ስለዚህ በትክክል ብሉ። በቃ ይሄ ኒውትሪሽን ሌላ ራሱ ላይ እንትን ገባለው ግን በትክክል ብሉ። ሃይፐርትሮፊ no I'm sorry ይቅርታ። ውሃ መጠጣትም it's as important ውሃ ጠጡ። ምክንያቱም ያልባችኋል አይደል? ሙቭመንት ሲኖራችሁ ያልባችኋል። ላቡ ከየት የሚመጣ ነው የሚመስላችሁ? ላባችን ማለት ጮማችን እየቀለጠ ነው ካላችሁኝ ከኔ ብሳችሁ ነበር። እሱን አላወራም። ላብ ጮማ እየቀለጠ አይደለም፣ ውሃ ጨውና ውሃ ነው። በእርግጥ in some cases rarely ትንሽ ፐርሰንቱ ላባችን አንደኛ ላብ ጮማችን ወይም የሰውነታችን የስብ እንትን ኢቫፖሬት ያደርጋል። ካርቦን ዳይኦክሳይድ ሆኖ ብሪዝ አውት እናደርገዋለን። የት ይሄዳል የሚለውንም ኪዩሪያሲቲ እና ጥያቄያችሁን ልመልስላችሁ ከዚህ እኔ ትልቅ ኪዩሪያሲቲም ስለነበረ በዚሁ አጋጣሚ ማለት። ሁለተኛ ትሸኑታላችሁ። ሶስተኛ በጣም ትንሹ ሬርሊ ያልባችኋል። አብዛኛው ግን የምትጠቀሙትን ውሃና ጨው ነው የምታወጡት። ስለዚህ እባካችሁን ውሃ ጠጡ። የምታወጡትን ነገር ለመተካት መጀመሪያ ጤነኛ መሆን አለባችሁ። ስፖርት ለመስራት ጤነኛ ለመሆን ደግሞ ሃይድሬት መሆን አለበት። ሰውነታችሁ ዌል ሃይድሬትድ መሆን አለበት። ሃይድሬትድ ካልሆናችሁ ኮንስቲፔሽን ምን እንደሆነ በአማርኛ የሚያውቅ ጻፍልኝ ከስር አግዙኝ። ኮንስቲፔሽን ይኖራችኋል። ረጅም ቀናት ሽንት ቤት አትገቡም። ምን ያህል ፔንፉል እንደሆነ እናውቃለን። እሱን በደንብ አይደል? ሪዛልቱን እንግዲህ መገመት አያቅተኝም ከዚህ በኋላ። እቺን ነገር አታድርጉ። እኔም ውሃ አልጠጣም ነበር። ሪሜምበር ከራሴ ስህተት nobody is shaming anyone here። ከራሴ ስህተት ነው ይሄንን ነገር ድራይቭ አድርጌ እየነገርኳችሁ ያለሁት። እነዚህ ተሳሳትኳቸው መማአት ናቸው። ማስታወሳቸው ነው እየነገርኳችሁ ያላችሁ። This was fun. We should do this again. አዲስ ከሆናችሁ make sure to subscribe, like and share this video ለሚጠቅመው ሰው especially ለማያውቀው ሰው። Thank you for staying. ለሌላ ጊዜ ጋቢና ቡናችሁና ውሃችሁና ወረቀታችሁን ይዛችሁ ነው። ዛሬ እንደዛ ካልመጣችሁ it's going to be more like a comfortable yet educational vibe and moments for us. ጠፍቻለሁ, I'm sorry. ህይወት was happening a lot. It won't happen. ህይወቱ አይደለም መጥፋቱ